ወለደከ ሰይጣን በቅድመ ዛቲ ቅድስት ቤተክርስቲያን ዘይሲመ ማርያም ተወላ ለማለም ናቁተከ ጆን ሲባክ ነባርከከ ጆነታ ምነከ ንገኒለከ ወዘለከ ይሰግድ ኩሉ ሁልኮለከ ከነ ኩሉ ልሳን አንተ ውጡ አምላከ ማልክ ወእግዚአ ጋስተኑ ኩሰነገስ አምላክ አንተ ለኩሉ ዘስጋው ለኩሉ ዘነፍስ ሆነ ሲዋከ በቃው ማረን ቅዱስ ወልድ ከንዘይ ብላ አንተ ሙሰሶ በተሰሉ ከመዝበሉ አቤቱ የቅዱሳን አምላካችን ቅዱስ እግዚአብሔር ሆይ እስካሁን ሰዓት ድረስ ስለጠበቅከን ስለመከርከን ስለባረከን ስለቀደስከን እናመሰግናለን። ቀኑን በሰላም እንዳዋልከን ሌሊቱን በሰላም እንድታሳድረን በምንማረው ትምህርት 30 60 100 ያማረ ፍሬ እንድናፈራ እንድታደርገን በቸርነት በመካከላችን እንድትገኝ ትምህርቱን ሁሉ በአይምሯችን ልትቀርጽ በልቡናችን ሁሉ እንድታሳድርብን ቅዱስና ሕያው ስምን እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ሁላችሁንም የተባረካችሁ የተቀደሳችሁ ሁኑ። የተለያዩ ናቸው ብለን የመጽሐፍ ቅዱስ ጥናት ስንጀምር ተነጋግረናል። የመጀመሪያው ዓለማውያን መጽሐፍት ናቸው። ሁለተኛው አምላካዊ የእግዚአብሔር መጽሐፍት ናቸው። ሶስተኛው የጥንቆላ መጽሐፍት የሚባሉ መጽሐፍት አሉ ብለን ተነጋግረናል። ከነኚህ መጽሐፍት መካከል አንደኛው የዓለማዊ ወይም ምኑናት የሚባሉ የመጽሐፍት አይነቶች ምንድነው ጥቅማቸው ወይም ደግሞ ምን ያደርጉልናል ወይም ደግሞ ዓላማቸው ምንድነው ብለን ስንል እነኚህ ቅዱሳን ያልሆኑ ዓለማውያን መጽሐፍት በመንፈሳዊ ሕይወታችን ላይ ምንም አይነት ረብ ወይም ጥቅም አይሰጡንም። ምንም አይነት ጥቅም አይሰጡንም። ነገር ግን የማይጎዱ ለሕይወታችን የማይጎዱን ከማህበረሰቡ ጋራ ለስጋዊ ሕይወታችን የሚጠቅሙን የመጽሐፍት አይነቶች ናቸው። እነኚህ መጽሐፍት ዓለማውያን የሚባሉት መጽሐፍት ለምሳሌ የትምህርት የምንማርባቸው በካሪኩለም ወይም ደግሞ በትምህርት ጥናት መሰረት ተቀርጸው እነኚህ መጽሐፍት እኛን የማይጎዱን አንዳንድ ጊዜ የስህተት ትምህርት ካለባቸው ለምሳሌ የሰው ልጅ አመጣጥ እንደዚህ በሪቮሉሽን ነው የመሬት ይሄ እንትን እድሜ የዘመናት ፍጻሜ እንደዚህ የመሳሰሉ ነገሮችን በስህተት ቢያስተምሩ ቢሆኑም አንዳንድ ጊዜ መንፈሳዊ ሰው እየተጠቀመ ሌሎቹ ግን ለህይወት ዘመናችን ለስጋዊ ጥቅም የሚሰጡ የመጽሐፍት አይነት ናቸው። ዓለማውያን መጽሐፍት። መንፈሳዊ መጽሐፍት የምንላቸው በስጋ በነፍስም የሚጠቅሙን የእግዚአብሔር መንፈስ ያለባቸው ቅዱሳት መጽሐፍት ናቸው። ሶስተኛው የጥንቆላ መጽሐፍት አሉ። እነዚህ መጽሐፍት ደግሞ በህይወታችን ውስጥ ምንም የማይጠቅሙን ከሃይማኖት የሚያስወጡን መንፈሳዊ ህይወታችንን የሚጎዱ የመጽሐፍት አይነት ናቸው። እነኚህ መጽሐፍት ጥቅም የላቸውም ማለት። ስለዚህ ዓለማውያን መጽሐፍት የማይጎዱ ስጋዊ ህይወታችንና ከማህበረሰቡ ጋር ልንኖር የምንችልበትን ጥቅም የሚሰጡ የመጽሐፍት አይነት ናቸው ማለት ነው። ሁለተኛው ጥያቄ ዓመተ ዓለምና ዓመተ ምህረት ማለት ምን ማለት ነው? ዓመተ ዓለም ማለት ዓመተ ፍዳ፣ ዓመተ ኩነኔ፣ ዓመተ ደይን ማለት ነው። አባታችን አዳም ከገነት ከተባረረበት ጊዜ ጀምሮ ሰው በራሱ ባመጣው ኃጢአት መሰረት
ሞትን እግዚአብሔር አልፈጠረም። ሞትን የፈጠረው ራሱ የሰው ልጅ ነው። ከዚህ የህይወት ዛፍ ብትበላ ትሞታለህ ብሎ አምላካችን እግዚአብሔር ተናግሮታል። ስለዚህ ሰው ሞትን በራሱ ላይ አንግሷል፣ ሞትን በራሱ ላይ ፈጥሯል ማለት ነው። ስለዚህ ይሄ ሞት ከተፈረደበት በኋላ የነበረው ጊዜ ከ5 ቀን ተኩል በኋላ አድነሃለሁ ብሎ አምላካችን እግዚአብሔር ለአዳም በገባለት ቃል ኪዳን መሰረት 5500 ዘመን ዓመተ ዓለም እየተባለ የሚጠራው ወይም ከክርስቶስ ልደት በፊት ያለው ጊዜ ዓመተ ዓለም ተብሎ የሚጠራው ጊዜ ነው ማለት ነው። ዓመተ ዓለም የምንለው ከክርስቶስ ልደት በፊት የነበረው ጊዜ ዓመተ ዓለም ይባላል። 5500 ዘመን ነበረ። ዓመተ ምህረት ብለን የምንለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት ዘመን ጀምሮ ያለው ዓመተ ዓለም ይባላል። ጊዜው በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከልን ብሎ በገላትያ ምዕራፍ 5 ላይ እንደተናገረው ጊዜው በደረሰ ጊዜ ያለ 5500 ዘመን ጠብቅ ተባለ። ያ ዓመተ ዓለም ነው። ጊዜው የደረሰው ደግሞ ዓመተ ምህረት የምህረት ዘመን የእግዚአብሔር መገለጫ ዘመን ዘመነ አስተርእዮ የሚባለው የእግዚአብሔር መገለጫ ወይም እግዚአብሔር የተገለጠበት ዘመን እና አሁን ያለንበት ዘመን በአጠቃላይ ዓመተ ምህረት በመባል ይታወቃል። አሁን ያለንበት ዓመት እንደ ኢትዮጵያውያን አቆጣጠር 2017 ዓመት ሆኗል ማለት ነው። እንደ ፈረንጆቹ ደግሞ 2025 ዓመት እነኚህ ዓመተ ምህረት ተብለው የሚታወቁ ናቸው። ግሪጎሪያን ካላንደር እና የኢትዮጵያ ካላንደር የሚባለው ሁለቱን ዓመተ ምህረት የሚባለው ያ ነው ማለት ነው። ሁለቱ ልዩነታቸው ከክርስቶስ ልደት በፊት ያለ ጊዜና ከክርስቶስ ልደት በኋላ ያለው። ከክርስቶስ ልደት በፊት ያለው ዓመተ ዓለም ይባላል። ከክርስቶስ ልደት በኋላ ያለውና እስካሁን ያለውን ጨምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚመጣበት ጊዜ ያለው ዘመን ዓመተ ምህረት ይባላል ማለት ነው። ሶስተኛው መጽሐፍ ቅዱስን ቅዱሳን ሰዎች እንደጻፉት ማስረጃ የሚሆን ከመጽሐፍ ቅዱስ ጥቀሱ ነው። ይሄ ቀላል ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 አንደኛ ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 መንፈስ ከቶ በሰው ፈቃድ አልመጣም፣ ቅዱሳን ሰዎች በእግዚአብሔር መንፈስ ተመልተው ጻፉት እንጂ ይላል። አንደኛ። ሁለተኛ በዮሐንስ ራእይ ምዕራፍ 1 ላይ የእግዚአብሔር ቀን በተባለችው ቀን በእግዚአብሔር ፊት ነበርኩ አለ። ዮሐንስ በእግዚአብሔር ቀን በእግዚአብሔር ፊት ነበርኩ። ስለዚህ የምታየውን የምትሰማውንና የተገለጠልን ሁሉ ለእያንዳንዳቸው አብያተ ክርስቲያናት ጻፍ አለኝ ይላል። ስለዚህ ማን ነው ጻፍ ያለው? እግዚአብሔር ጻፍ አለኝ ብሎ ዮሐንስ በዮሐንስ ራእይ ላይ ይሄንን ይገልጥልናል። በዮሐንስ ራእይ ምዕራፍ 1 ላይ ቶሎ ይሆን ዘንድ የሚገባው ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠ ይህ ነው። ኢየሱስም መልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ዮሐንስ በእስያ ላሉት ለ7ቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከ7ቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ካለ በኋላ በቁጥር 11 ላይ ታላቅ ድምፅ ሰማሁ፣ እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰርምኔስ ወደ ጴርጋሞንም ወደ ቲያጥሮንም ወደ ሰርዴስም ወደ ፊልፊዲያም ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላካለኝ፣
ጽፈህ ላካለኝ። የዮሐንስ ራእይ ምዕራፍ 1 ቁጥር 11 ላይ እንግዲህ ትንቢት ከቶ በሰው ፈቃድ እንዳልመጣ በመንፈስ ቅዱስ አማካኝነት ቅዱሳን ሰዎች በእግዚአብሔር መንፈስ ተመርተው የጻፉት መሆኑን ይናገራል። አራተኛውና የመጨረሻው ጥያቄ መጽሐፍ ቅዱስ ከሌሎች መጽሐፍት የሚለይባቸውን ነገሮች ቢያንስ 3 ጥቀሱ ነው የሚለው። መጽሐፍ ቅዱስ ከሌሎች መጽሐፍት የሚለይበት ወይም ከሌሎች መጽሐፍት ልዩ የሚያደርገው አንደኛ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው፣ ወይም የእግዚአብሔር እስትንፋስ ነው። የእግዚአብሔር ቃል ነው። አሁን እንዳየነው የእግዚአብሔር ሰዎች በመንፈስ ቅዱስ ተመርተው የጻፉት በመሆኑ ልብ ወለድ አይደለም። እውነተኛ የሆነ የእግዚአብሔር መንፈስ ያለበት መጽሐፍ በመሆኑ ከሌሎች መጽሐፍት ይለያል። ሁለተኛ የሚሆነውንና የሚፈጸመውን ነገር በእርግጠኝነት የሚናገር መጽሐፍ ነው። ወይም ደግሞ የሚሆነውንና ያለውን በእርግጠኝነት የተናገረ መጽሐፍ ነው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ወናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሞ ኢየሱስ ውእቱ አቡይ ወይሰምዕ ወልደ እግዚአብሔር ወይሁቦ እግዚአብሔር አምላክ መንበረ ዳዊት። የእነሆ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔርም የአባቱ የዳዊትን ዙፋን ይሰጠዋል ብሎ ኢሳይያስ ትንቢት ተናግሯል። ያን ያየውን ትንቢት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ በሉቃስ ወንጌል በምዕራፍ 2 ላይ በነቢይ የተነገረው ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደቱን እናገኛለን ማለት ነው። ስለዚህ የሚሆነውንና ያለውን የሚመጣውን በእርግጠኝነት የሚናገር መጽሐፍ ነው። ሌላው መጽሐፍ ቅዱስ ከሌሎች መጽሐፍት የሚለይበት ምክንያት ቅዱስ ማለቱ እና የብዙ ቅዱሳት መጽሐፍት መዝገብ መሆኑ። ለምሳሌ አንድ የልብ ወለድ መጽሐፍ ብንወስድ የሚያወራው ስለዛ ታሪክ ብቻ ነው። መጽሐፍ ቅዱስ ግን የብዙ መጽሐፍት ስብስብ ሆኖ የሚያወራው አንዱን እግዚአብሔርን ብቻ ነው። የሚተርከው አንዱን እግዚአብሔርን ብቻ ነው። የሚናገረው ስለ እግዚአብሔር ሐሳብ የእግዚአብሔርን ቃል ለሕዝቡ የሚያስረዳ ከመሆኑ የተነሳ መጽሐፍ ቅዱስ ከሌሎች መጽሐፍቶች የተለየ ወይም ከሌሎች መጽሐፍት ልዩ የሚያደርገው ነው። ሌላው በዓለም ላይ ከተሰራጩ መጽሐፍት በቁጥር አንደኛው ነው። በብዙ ቋንቋዎች የተተረጎመ በብዛት በብዙ ጥራዞች ተጽፎ በሰዎች እጅ ላይ ያለ ብዙ ሰው ያነበበው ብዙ ሰው የሚያውቀው ዓለም የሚስማማበት መሆኑ መጽሐፍ ቅዱስ እንግዲህ ከሌሎች መጽሐፍት የተለየ ያደርገዋል ማለት ነው። አምላካችን እግዚአብሔር ጸጋውን፣ ረድኤቱን፣ በረከቱን በሁላችን ላይ ያሳድርብን፣ ይቆየን። እንግዲህ የጥያቄዎቹ መልሶች እነዚህ ናቸው። ሌሎች ካሉ ይቅረብና ቀጥታ ወደ ዛሬው ትምህርታችን እናመራለን። መልካ ድንግል ያዕቆብ፣ ተስፋ ወልደ ገብርኤል፣ አጸደ ማርያም፣ ወለተ ሥላሴ እዚህ ያላችሁ ሁሉ መድኃኔዓለም ኢየሱስ ክርስቶስ በምሕረት በቸርነቱ ሁላችሁንም ይጠብቃችሁ። ከታች ያላችሁትንም እንደዚሁ እንግዲህ በምንማረው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ሁላችንን ይርዳ። በአእምሮ የሚቀርጽ በልቡና የሚያሳድር እሱ ነው። የምንማረው ትምህርት በአእምሮአችን ይቅረጽ፣ በልቡናችን ላይ ያሳድር። እሺ አባታችን ቃለ ሕይወት ያሰማልን። በሚገባ ተመልሶላችኋል ጥያቄ ማለት ነው። ቃለ ሕይወት ያሰማልን ማለት ነው። ጥያቄ ያላችሁ ጥያቄ በዛሬ ትምህርት ላይ ጥያቄ ያላችሁ በውስጥ መስመር ጥያቄ ትጽፉልናላችሁ። በሚገባ በእንደዚህ አይነት መልኩ ጥያቄያችሁ መልስ ይኖረዋል ማለት ነው። መንፈስ ቅዱስ አሐዱ አምላክ በድጋሚ አምላካችን እግዚአብሔር ከሁላችን ጋር ይሁን። እንግዲህ መጽሐፍ ቅዱስ ጥናት እያጠናን ክፍል 5 ደርሰናል። እንደ እግዚአብሔር ሐሳብና ፈቃድ የሚያስተምር የሚመክር እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር በሁላችን ላይ አድሮ እያስተማረን እየመከረን ይገኛል። የሚመክረን የሚያስተምረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንግዲህ የታሪክ መጽሐፍት ላይ ደርሰናል። ባለፈው 5ቱን ተመልክተናል። ከዚህ ቀደም ያየናቸው እንግዲህ የታሪክ መጽሐፍት የሚባሉት ከመጽሐፈ ኢያሱ ይጀምራል። መጽሐፈ ኢያሱ ወልደ ነዌ የሚባለው መጽሐፍ ነው። ኢያሱ ማለት አዳኝ፣
መድኃኒት ነፃ አውጪ መሆኑን ተመልክተናል። ሌላው መጽሐፈ መሳፍንት ነው። መሳፍንት እንግዲህ እስራኤል መሪ ባጣችበት ዘመን መሳፍንት ይፈርዱ የነበረበት ዘመን እንደነበረ ነው። ይሄ ከክርስቶስ ልደት በፊት ያለውን ዘመን በባሕረ ሐሳብ ሊቃውንት እንግዲህ በ5500 ዘመን ቅድም ያልነው ዓመተ ዓለም የሚባለው በአራት ተከፍሎ ነበረ ብለናል። በዛ ላይ አይተናል። ዘመነ አበው የሚባለው 3842 ዓመት ዓለም ነበረው። ሌላው ዘመነ መሳፍንት ለ582 ዓመት አካባቢ ነው። ዘመነ ነገስት ወደ 543 ዓመት ነው። ዘመነ ካህናት ወይም ዘመነ ነቢያት የሚባለው ደግሞ 526 ነው። አጠቃላይ ሲደመሩ 5500 ዘመን የሚባለው ላይ ነው። መጽሐፈ መሳፍንት በዛ ገዢዎችና አስተዳዳሪዎች መሳፍንት በነበሩበት ጊዜ የተጻፈ መጽሐፍ ነው። ሌላው መጽሐፈ ሩት ነው። መጽሐፈ ሩትንም እንደዚሁ በዝርዝር አይተናል። መጽሐፈ ሳሙኤል ቀዳማዊና ወይም መጽሐፈ ሳሙኤል ካልዕ፣ መጽሐፈ ነገስት ቀዳማዊና መጽሐፈ ነገስት ካልዕ የሚባሉትን መጽሐፍት በዝርዝር ተመልክተናል ማለት ነው። በእነዚህ መጽሐፍት ላይ እንግዲህ ወይም በእነዚህ መጽሐፎች ውስጥ የነበሩትን ነገሮች በዝርዝር አይተናል። ዛሬ የምንጀምረው ወይም ዛሬ የምናየው መጽሐፈ ዜና መዋዕል ከሚለው እንጀምራለን ማለት ነው። መጽሐፈ ዜና መዋዕል ቀዳማዊ መጽሐፈ የዛሬ ትምህርታችን የሚጀምረው መጽሐፈ ዜና መዋዕል ቀዳማዊ ከሚለው ነው የምንጀምረው። ትርጉሙ ዜና መዋዕል ማለት የዕለት ዜና ወይም የዕለት ዝርዝር ሁኔታ እንደማለት ነው። ዜና መዋዕል ማለት መዓልት ማለት ቀን፣ አንድ ቀን ማለት መዓልት ሲል ሌሊት ሲል ሌሊት ነው። ስለዚህ ዜና መዋዕል ካለ የዕለት ዜና እንደማለት ነው ወይም ድርጊት ማለት ነው። በዕብራይስጥ ድባር ወይም ሃይሚም ይባላል። ድባር ወይም ሃዩኒም ይባላል። የዕለት ዜና ማለት ነው። አባ ሄሮኒሞስ ወይም ቅዱስ ጄሮም መጽሐፍ ቅዱስን አሁን ባለበት ደረጃ መድቦ ያስቀመጠልን አባት። አሁን መጽሐፍ ቅዱስ ባለፈው ስንማር ተበታትኖ የነበረ የመጽሐፍ አይነት ነው። አሁን ባለበት ደረጃ እንዲቀመጥ ያደረገው አባ ጀሮም የሚባለው ሰው ነው። እሱ ሸርባ ዳሪየም ይለዋል። ዜና መዋዕል ሲሉ ነው። 70 ሊቃናት ወይም ደግሞ 71 ናቸው። ነገር ግን ለአጠራር እንዲመች 70 ሊቃናት ተብሎ በሊቃውንት የተወሰነ ስለሆነ መጽሐፍቱ ሊቃውንቱ 71 ናቸው። እያንዳንዱ መጽሐፍት እንዲተረጉሙ ለምሳሌ ለስምዖን አረጋዊ የደረሰው መጽሐፍ ትንቢተ ኢሳይያስ ነበር። ወናሁ ድንግል ትጸንስ ወትወልደ ወልደ፣ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች የሚለውን ሲሰማ ሲያነብ እንዴት ሴት ያለ ወንድ መሬት ያለ ዘር ፍሬ ልታፈራ ትችላለች በማለት እየሰረዘ ሲጽፍ እግዚአብሔር መንፈስ ቅዱስ እየመጣ ድንግል በድንግልና እያለ ይጽፍ ነበር። ስለዚህ ሳላይ እንዳትገለኝ ብሎ ለእግዚአብሔር ስለት ገብቶ ስለነበረ ነው እንደ ትኋን አልጋ ላይ ተጣብቆ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ ከ40ኛ ቀን በኋላ ወደ ቤተ መቅደስ እናትና አባቱ ይዘው ሲሄዱ ዓይኖቼ ተስፋ ያደረገውን ነገር አይተዋል፣ ባሪያ እንደ ቃል አሰናብተኝ ብሎ ተናግሯል። ስለዚህ 70 ሊቃናት ይባላል እንጂ ሊቃውንቱ ስንት ናቸው? 71 ናቸው። ያው ለአጠራር እንዲመች 70 ሊቃናት ተብሎ ይጻፋል። እነዚህ ፓራሌፓሜና ይሉታል። የቀረ የተተወ ማለት ነው። በግዕዙም እንደዚሁ ነው። ከመጽሐፈ ሳሙኤልና ከመጽሐፈ ነገስት የቀረውን ስለያዘ ሕጹጻን ይላቸዋል። ብዙ ጊዜ የቀሩ ናቸው ብሎ ስለሚል ከሌሎች መጽሐፍት የቀሩ ናቸው ይላል። በዝርዝር የመጽሐፉን አከፋፈል በኋላ ስለምንመለስበት እነኚህ ነገሮች በዝርዝር የምናያቸው ይሆናል። የዚህ መጽሐፍ ጸሐፊ ካህኑ እዝራ ነው። የተጻፈበት ቦታ ከስደት በኋላ በኢየሩሳሌም ነው። እነዚህ ሀቴርሳታ መሪ፣ ገዢ፣ ካህናት፣ ሌዋውያን የሚባሉ ጸሐፊዎች ነበሩ እና እዝራ በጣም ብዙ መጽሐፍትን እንደጻፈ በመጽሐፍ ቅዱስ ውስጥ ጥናት ውስጥ እናያለን። እና እዝራ ቃለ ጸሐፊ ነው ብዙ ጊዜ እና
ይሄንን መጽሐፍ እንግዲህ እስራኤላውያን ከስደት በኋላ እንደተጻፈ ይነገራል ማለት የተጻፈበት ዘመን ከ450 እስከ 300 ዓመተ ዓለም ከ450 እስከ 300 ዓመተ ዓለም የተጻፈ መጽሐፍ ነው። የተጻፈው እንግዲህ በኢየሩሳሌም ነው። መጽሐፉ በኢየሩሳሌም ነው ከስደት ተመልሰው ወደ ሀገራቸው ስለመጡ ማለት ነው። እስራኤላውያን እንግዲህ ብዙ ጊዜ እግዚአብሔርን አስቸግረዋል። በዛው መጠን ደግሞ ብዙ መከራ በዝቶባቸዋል። የእግዚአብሔር ምሕረት ያልተለያቸው ነው። ገሰጸኒ ወለሞትሰ ባህቱ ይመጣወኒ ይላል የእግዚአብሔር ዳዊት። መገሰጹም ገሰጸኝ ለሞት ግን አሳልፎ አልሰጠኝም። ስለዚህ ብዙ ጊዜ ተገስጸዋል፣ ብዙ ጊዜ ተቀጥተዋል። እግዚአብሔር ለሞት አሳልፎ አይሰጣቸው፣ መልሶ ምሕረት ያደርግላቸዋልና ሁለተኛ ጊዜ እስራኤላውያን እንግዲህ ከግብጽ በኋላ የተሰደዱበት ዘመን ከዛ መልስ የተጻፈ መጽሐፍ ነው። ይዘቱ ከሳኦል ሞት ጀምሮ እስከ ቂሮስ አዋጅ ከሳኦል ሞት ጀምሮ ቂሮስ የሚባል ንጉስ ነግሷል። ከሱ አዋጅ ከ1056 እስከ 536 ዓመተ ዓለም ያለውን ታሪክ በቅደም ተከተል እና ሃይማኖታዊ ፍሬ ነገሮችን በድጋሚ የሚገልጽ ነው። ቂሮስ ማን ነው? ቂሮስ የተባለው ሰው ማን ነው ብለን ስንል ከክርስቶስ ልደት በፊት ከ559 ዓመተ ምህረት ጀምሮ እስከ 530 ለ25 ዓመት የነገሰ የፋርስ መንግስት ነው። ወይም ደግሞ የፋርስ መንግስትን ያቋቋመ ንጉስ ነው ቂሮስ የሚባለው ሰው። ከ559 እስከ 530 ለ25 ዓመታት ከኢየሩሳሌም የፋርስ መንግስትን ያቋቋመ ንጉስ ነው ከክርስቶስ ልደት በፊት ማለት ነው። ብዙ አገሮችን ወሯል። በጣም ኃይለኛ ንጉስ ነው። በጣም ኃይለኛ ንጉስ ነበረ ቂሮስ የሚባለው ሰው። ይህ ሰው በ539 ዓመተ ዓለም በባቢሎን ድል አድርጎ የተማረኩ እስራኤላውያንን በሙሉ ወደ ሀገራቸው እንዲመለሱ አድርጓቸዋል። የሰራው ደግሞ ጥሩ ስራ አለ ማለት ነው። ተባርከው ነበረ። ስለዚህ በ539 ዓመተ ዓለም ላይ የተማርከው የነበሩ እስራኤላውያን እንዳለ በአዋጅ እንዲመለሱ መልሷቸዋል። ይሄ ታሪክ በሁለተኛ ዜና መዋዕል ምዕራፍ 36 ከቁጥር 22 አካባቢ ያለ ነው። ሌላው መጽሐፈ ዕዝራ ምዕራፍ 1 ከቁጥር 1 እስከ 4 ተጽፎ ይገኛል ማለት ነው። ቂሮስ የሚባለው ንጉስ የሰራው ቂሮስ ይህንን ፈቃድ የሰጣቸው በራሱ ሐሳብና ፈቃድ በራሱ ሐሳብና ተነሳሽነት ሳይሆን የእግዚአብሔር መንፈስ ነው ቀጥታ የመራው። ልክ ህዝቤን ልቀቅ ብሎ ለፈርዖን እግዚአብሔር እንደተናገረው ሁሉ ለሱም የእግዚአብሔር አሳሳቢነት በሱ ላይ እንደነበረበት ጸሐፍት ይናገራሉ። በዛ ዘመን ግን አገሪቱን ይመራ የነበረው ዘሩባቤል የሚባል ሲሆን ሚጠተ እስራኤል የሚባል ወይም እስራኤል መመለስ ሚጠት ማለት መመለስ ማለት ነው። ተመየጠ ማለት ተመለሰ ማለት ነው። ምናልባት መምህራን ያርማሉ መመለስ ማለት። ስለዚህ ሚጠተ እስራኤል በሚባልበት ዘመን የነበረ ንጉስ ነው። ስለ ቂሮስ እንድታውቁ ነው። መጽሐፍ ቅዱስ ላይ የሚጠቀሱ ሰዎችን ግድ መረዳትና ማወቅ ስላለብን ነው። ከዛ ቂሮስ ከመንግስቱ በፊት በእርሱ አማካኝነት አድርጎ ወደ ባቢሎን የተማረኩ እስራኤላውያንን በሙሉ የይሁዳ ምርኮኞች እንደሚመለሱ ኢሳይያስ እንደዚሁ ትንቢት ተናግሯል። በትንቢተ ኢሳይያስ ምዕራፍ 44 ቁጥር 27 እስከ 28 እና ምዕራፍ 45 ከቁጥር 1 ጀምሮ አለ። ኢሳይያስ 44 ከቁጥር 27 እስከ 28 በጣም ደስ የሚል ቃል ነው፣ እናነበዋለን። ሌላው ኢሳይያስ 45 ከቁጥር 1 ላይ አለ። ምን ይላል? ኢየሩሳሌምን ትታነጽያለሽ፣ ቤተ መቅደስም ይመሰረታል፣ ፈቃዴን ሁሉም ይፈጸማል ይላል። ይሄ እግዚአብሔር የተናገረው ቃል ነው። ኢየሩሳሌምን እግዚአብሔር እንዲህ አላት፣ ትታነጫለሽ፣ እንደገናም ትሰሪያለሽ፣ ቤተ መቅደሴም ይመሰረታል፣ ፈቃዴም ሁሉ ይፈጸማል። የእግዚአብሔር ፈቃድ በሁላችን ላይ እንዲፈጸምብን የአምላካችን መልካም ፈቃድ ለሁላችንም ይሁን። ፈቃዴ ሁሉ ይፈጸማል። ከዛ አላቆመም። መዝጊያዎችን እከፍት ዘንድ አለ። መዝጊያዎችን እከፍት ዘንድ በሮችም እንዳይዘጉ አደርግ ዘንድ መፍቻውን ሰጥቻለሁ አለ። መፍቻውን ሰጥቻለሁ።
መፍቻውንም ሰጥቼ ለቂሮስ እንዲህ እለዋለሁ አለ። አስገድደው ማለት ቅድም እንዳለው የእግዚአብሔር መንፈስ አስገድደው እንዳልን ለቂሮስ እንዲህ እላለሁ አለ። በፊትህ ይሄዳለሁ። እግዚአብሔር በፊታችን ይሄድልን። በፊትህ ምን እላለሁ? ይሄዳለሁ። ተራሮችን ደለድላለሁ። ማን ያለው? እግዚአብሔር። ተራሮችን ደለድላለሁ። የነሐሱን በር እከፍታለሁ። ከዛ የብረቱንም መቀርቀሪያ ቆርጣለሁ አለ እግዚአብሔር ይላል ለእስራኤላውያን። ባለፈው አይተናል እንግዲህ በሙሴ አማካኝነት ከፈርዖን እጅ ሲወጡ ወረወ ውስተ ባህር በባህር ጨመረው ብሎ ፈረሱንም ባለፈረሱንም ባህር ቀሩ። እስራኤላውያን በሙሉ ተሻገሩ። 9 መቅሰፍት 10ኛ ሞተ በኩር በ11ኛ ስጥመተ ባህር እስራኤላውያንን ከግብፅ ነፃ አውጥቷል እግዚአብሔር። አሁን ደግሞ ከባቢሎን እግዚአብሔር እንደዚህ አድርጎ የብረቱን የነሐሱን በር ምን አደርጋለሁ? እከፍታለሁ። የብረቱን መቀርቀሪያ ቆርጣለሁ። የታሰሩበትን እስራት አምላካችን እግዚአብሔር በጥሶ እስራኤላውያንን ነፃ አውጥቷቸዋል ማለት። ስለዚህ ምዕራፍ 45 ከቁጥር 1 ጀምሮ እስከ 15 ያለውን ደግሞ ራሳቸው አንብቡት። በጣም ደስ የሚል የሚያጽናና ቃል ነው። በዛ ላይ ያለው ጊዜ ስለሚፈጅብን ነው። ምዕራፍ 45 ከቁጥር 1 በቁልምጫ ስም ጠራው ይላል እግዚአብሔር። በቁልምጫ ስም ጠራው እግዚአብሔር ይላል ለቀባውት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ ፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጄን ለያስኩት አለ። ቀኝ እጁን ለያስኩት ለቂሮስ እንዲህ እላለሁ፣ በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ፣ የብረቱን መወርወሪያዎች እቆርጣለሁ። በስሜ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ አለ። በጨለማ የነበረችውንም መዝገብ በስውር የተደበቀችውንም ሀብት እሰጥሃለዋል። በጨለማ ያለችው በስውር የተደበቀችውን ሀብት ምን አደርጋለሁ? እሰጣለሁ። ስለ ባሪያዬ ስለ ያዕቆብ ለአብርሃም የገባለት ቃል አለ። ለአብርሃም ለይስሐቅ ለያዕቆብ ዘመሃል ከሎሙ በርእስከ ተዘከር እግዚኦ ኪዳነከ ኪዳነ አብርሃም ይስሐቅ ወያዕቆብ ዘመሃል ከሎሙ በርእስከ። አቤቱ አምላክ ሆይ ለአብርሃም ለይስሐቅ ለያዕቆብ የገባውን ቃል ኪዳን በስምህ ምለህ የገባውን ቃል አስብ ብሎ አባ ጊዮርጊስ እንደተናገረው እስራኤል የገባውትን ቃል አለ። በጨለማ የነበረችውን መዝገብ በስውር የተቀደሰችውንም ሀብት እሰጥሃለዋል። ስለ ባሪያዬ ስለ ያዕቆብ ከመረጥኩትም ስለ እስራኤል ብዬ በስምህ ጠርቻለሁ። በቁልምጫ ስም ጠራሁህ። በቁልምጫ ስም ጠራሁ። ዓለምዬ፣ መስዬ፣ ገንዬ ምናምን እንደምንባባለው እኛ የዓለም ስም እሱ እግዚአብሔር ዘንድ ያለን የቁልምጫ ስም አለን ማለት የተጻፍንበት በደሙ የተጻፍንበት በስሙ የከበርንበት በተወጋው ጦር የተጻፍንበት ሳዶር፣ አላዶር፣ አዴራ፣ ሮዳስ፣ ዳናት በተባሉ የተጠራንበት ደሙን ያማሰብ ነው። ያ ነው የተጠራንበት ስም። የእሱ እንድንሆን የተሰጠን ስም የእሱ ልጆች ሆነን እንድንኖር አጸደ ማርያም፣ መልካ ድንግል፣ ወልደ ገብርኤል ተብለን የተጠራንበት ስም፣ ወለተ ሥላሴ ተብለን የምንጠራበት ስም ያ የቁልምጫ ስማችን። በቁልምጫ ስም ጠራውሃል። ታግለ አሸንፈኛል አለው። እስራኤል ትባላለህ አላሉ? ያዕቆብን እኮ እንደዛ ነው ያለው። እግዚአብሔርና ሰውን አሸንፈ ተገኝታልና ያዕቆብ ትባላለህ፣ ማነው እስራኤል ትባላለህ እንዳለው ሁሉ እግዚአብሔር በቁልምጫ ስም ጠራው ይላል። ስለዚህ በዚህ መጠን ነው እስራኤላውያንን ከስደት ያወጣበት ታሪክ በዚህ መጽሐፍ ላይ ተጽፎ እናገኛለን ማለት ነው። አከፋፈሉ ስንመለከት ወደ ሌላ ርዕስ ገብቼ ነበር። እንግዲህ በስሜት ነው፣ ይቅርታ አድርጉልኝ። አንደኛ ዜና ምዕራፍ 29 ምዕራፎች ሲኖሩት በሁለት አበይት ክፍሎች ይከፈላል። አንደኛ ዜና መዋዕል 2 አበይት ክፍሎች ሲኖሩት በሁለት ይከፈላል። ከምዕራፍ 1 እስከ ምዕራፍ 19 የዘር ቆጠራ ይዘረዝራል። ምክንያቱም እዛ ሄደው ስለመጡ ድጋሚ ምን ያህል ናቸው የሚለውን ነገር ማየት ነው። ኢያሱ ርስት ካከፋፈላቸውና ከለያቸው በኋላ ያሉትን እንትኖች ለማወቅ የተደረገ ቆጠራ ነው። ከምዕራፍ 10 እስከ 29 ያለው የሳውል መንግስት መውደቁንና የቅዱስ ዳዊት ንግስናን ይገልጻል። ከዚህ በኋላ ያለው ጊዜ ቅዱስ ዳዊት በሳሙኤል አማካኝነት ተቀብቶ የከበረበት የነገሰበት ዘመን ነው ማለት ነው። ሌላኛው እንግዲህ መጽሐፍ ሁለተኛ ዜና መዋዕል ነው። 7ኛው የታሪክ መጽሐፍ ብለን የምናጠናው
ሁለተኛ ዜና መዋዕል ነው። አንደኛ ሁለተኛ እየተባለ ይጻፋል። ትርጉሙ ያው የተጻፈበት ቦታ አንደኛ ላይ እንደነበረ ነው። ትርጉሙ የዜና መዋዕል ነው የጻፈው፣ ዕዝራ ካህን ነው የጻፈው። ኢየሩሳሌም ከባቢሎን ምርኮ በኋላ ነው። ይዘቱን ስንመለከት የቤተ መቅደሱን መሰራትና የነገስተ እስራኤልን ታሪክ ይገልጻል ማለት ነው። ነገስተ እስራኤል ድጋሚ የነገሱበትን ታሪክ ይገልጻል። አከፋፈሉ ስናይ 36 ምዕራፎች አሉት። ይሄ መጽሐፍ 36 ምዕራፎች ሲኖሩት በአራት አበይት ክፍሎች የተከፈለ ነው። ከምዕራፍ 1 እስከ ምዕራፍ 9 ስለ ንጉሥ ሰሎሞን ባለጸግነትና ስለ ቤተ መቅደስ እንዲሁም ደግሞ ስለ ንግስት ሳባ ይናገራል ማለት ነው። ሰሎሞን ባለጠጋ እንደሆነ ጥበብ ተውቦ ለሰሎሞን ጥበብ ተሰጠው ብሎ ቅዳሴ ላይ አለ። ወጥበብ ለሰሎሞን ለጥበብ ተውቦ ምሕረት ለዳዊት ወጥበብ ለሰሎሞን ጥበብ ለሰሎሞን ተሰጠው ብሎ እንደሚነገረው ለሰሎሞን ጥበብ ተሰጥቶታል፣ ሀብታት ተሰጥተውታል። ሰሎሞን የጸለየው ጸሎት አለ። ድሃ እንዳታረገኝ እንዳላማርራ፣ ሀብታምም እንዳታረገኝ እግዚአብሔር ማን ነው እንዳል ብቻ አንተ መካከለኛው ተመስገን ብዬ የምኖርበትን የኑሮ መሰረት ነገር አሟላልኝ አለው። እግዚአብሔር ምን ሰጠው? ጥበብን ጨመረለት። አይታችኋል። እንዳለው እንዳላማርር ሀብታሙኝ ማን ነው ብዬ እንዳልሰድፍ እግዚአብሔር ሀብቱንም ጥበቡንም አብሮ ሰጥቶታል ማለት። ስለዚህ ለሶሎሞን ጥበብ እንደተሰጠው ከዛ ቤተ መቅደስን ሶሎሞን እንደሰራ በዚሁ በሁለተኛ ነገስት ላይ እንደምናየው እንደ አንድ ባለማዕረግ ሰው ተመለከትከኝ፣ ለዚህ ያደረስከኝ እኔ ማን ነኝ ይላል ነብይ እግዚአብሔር ቅዱስ ዳዊት። ለምን? በልጁ ያንን ነገር ስላገኝ እንደ አንድ ባለማዕረግ ሰው ተመለከትከኝ። ማዕረጋችን ምን ያህል ነው? እግዚአብሔር የሰጠን፣ እግዚአብሔር ያደለን፣ እግዚአብሔር ያከፋፈለን በእያንዳንዳችን ላይ ነግሶ የሚገኝ ስልጣን እኔ ካህን ነኝ። ያዕቆቤ ወልደ ገብርኤል ደግሞ ራሱን አጠፋብኝ እንጂ እሱ ያው እንደ ኮማንደር ነው። አባታችንም የራሱት የሆነ ስልጣን አለ። መስኪ የራሷ ስልጣን አላት። ግን ሁላችንም የራሳችን የተሰጠን ስልጣን። ስለዚህ ባለን ጸጋ እንደ አንድ ባለማዕረግ ሰው ተመለከትከኝ ልንለው ያስፈልገናል። ክርስትናችን ማዕረጋችን ስለሆነ ማለት ነው። ይሄን እዚህ ላይ እናገኛለን። ሌላው ስለ ንግስት ሳባ ነው። ንግስት ሳባ ኢትዮጵያዊት ናት። የሶሎሞንን ጥበብ ሰምታ ወደ ኢየሩሳሌም እንደሄደች በማቴዎስ ወንጌል ላይ ተጽፎ እናገኛለን። ስለዚህ ሚኒሊክን ከዛ ጸንሳ እንደመጣች፣ ታቦተ ጽዮን ወደዚህ እንደመጣች እነዚህ ነገሮች በዛ ላይ ያሉበት ታሪክ አለ ማለት ነው። ሌላው ከምዕራፍ 10 እስከ ምዕራፍ 16 ከንጉሥ ሰሎሞን በኋላ የልጁ የሮብዓም ንግስናና የእስራኤል መከፋፈል። እስራኤል እንደገና አሁንም ተከፋፍለዋል። እንግዲህ ቅድም እንዳልኳችሁ ምንድነው ማለቅስ ልጅ አባቱ አያቆም ነው የሚባለው በተረትና እስራኤላውያን በጣም በቃ አስቸጋሪዎች ናቸው። ስለዚህ እግዚአብሔር በደንብ ያውቃቸዋል ማለት ነው። ከነ ልቦናቸው፣ ከነ ረብሻቸው፣ ከነ አመጻቸው፣ ከነ ኃጢአታቸው፣ ከነ በደላቸው ያውቃቸዋል። አጽድቶ እግዚአብሔር መልሶ እንደገና ይሰራቸዋል። ለዚህ ነው ስንወርቅ የሚያነሳን፣ ስንደክም የሚያበረታን፣ ስንጠፋ የሚመልሰን፣ በወደቅንበት እንዳንቀር የሚያደርገው እግዚአብሔር ለዚህ ነው፣ ስለሚወደን ነው። ትናንት ስለሰራ ነው ኃጢአት አያስብም። ገስጸኒ በምህረት ገስጸኒ በሞት ወተዛለፈኒ በምህረት በሞት ይገስጻል፣ በምህረት ደግሞ ይመልሳል። እመሰ ተጣቀብ ኃጢአተኑ እግዚኦ እመሰ ኃጢአተነ ተጣቀብ። አንተ ኃጢአትን ብትቆጣጠር ፊትህ ማን ይቆማል? እሱ ኃጢአትን አይቆጣጠርም፣ ፊቱ ያቆመናል። እና እስራኤላውያን እንደገና ድጋሚ ተከፋፍለዋል እርስ በርሳቸው ማለት ነው። በንግስና ምክንያት እርስ በርሳቸው የእስራኤል መከፋፈል አለ። ከምዕራፍ 17 እስከ ምዕራፍ 21 የኢዮሳፍጥ ንግስናና በአምልኮተ እግዚአብሔር መጽናቱ የእግዚአብሔርን ኢዮሳፍጥ የተባለው ንጉስ እስራኤልን የመራ ነው እንደገና። ስለዚህ የእግዚአብሔርን አምልኮ ከሶሎሞን ቀጥሎ በይበልጥ የያዘ ሰው ነው። ከምዕራፍ 22 እስከ 36 ሌሎች ነገስታት አሉ በእስራኤል ላይ የነበሩ። እንግዲህ በመከፋፈላቸው ምክንያት በጣም ብዙ ነገስታት ገዝተዋቸዋል። ይሄንን ያወሳና በመጨረሻ እንደገና ወደ ባቢሎን ተማረኩ ማለት ነው። እስራኤላውያን መጀመሪያ በግብጽ ተማረኩ፣ በኋላ ወደ ፋርስ ተሄዱ፣ አሁን ደግሞ ወደ ባቢሎን ተማርከው እስራኤላውያን እንደሄዱ መጽሐፉ ይናገራል ማለት ነው። አምላካችን እግዚአብሔር ሁላችንንም ከስደት ይመልሰን። የተሰደደው ስጋችን፣ የተሰደደው ሰውነታችን፣ የጠፋው ማንነታችን ከቤቱ ርቆ ያለኛ ሁላችን በምሕረትና በቸርነቱ ወደ ቤቱ አምላካችን እግዚአብሔር ሁላችንንም ይመልሰን።
ሶስተኛው ምናሴ መጽሐፈ ምናሴ ወይም የምናሴ ጸሎት የሚባለው የመጽሐፍ አይነት ነው። የምናሴ ማለት ማስረሻ ማለት ነው። ማስረሻ ማለት ነው። ትርጉሙ ማስረሻ ማለት ነው። እንግዲህ ስም ማውጣትም የምትፈልጉ ለወደፊት እግዚአብሔር ፍሬ ሲሰጠን ምናሴ ማለት ማስረሻ ማለት ነው። ጸሐፊው ራሱ ዕዝራ ካህኑ ነው። ቅድም እንዳልነው ካህኑ ዕዝራ ነው። የተጻፈበት ዘመን ከ450 እስከ 300 ዓመተ ዓለም ነው። ዓመተ ዓለም ነው። ይዘቱ በሁለተኛ ዜና መዋዕል ምዕራፍ 33 ቁጥር 18 ላይ ምናሴ በተጨነቀች ጊዜ ጸለየው የተጨነቀ ጊዜ የተጸለየውን ጸሎት ይጸልያል። አከፋፈሉም ጸሎተ ምናሴ ምዕራፍ 1 እና በዚህ አይነት መልኩ ሲሆን 13 ቁጥሮች አለው። ምዕራፉ ስንት ነው? 1 ነው። ስለዚህ ስንት ቁጥር አለው? 13 ቁጥሮች አለው። ባይዘዌ በነገራችን ላይ እያንዳንዳቸው ንዑሳን ከምዕራፍ በኋላ ንዑሳን ቁጥሮች አሉ። መጽሐፍ ቅዱስ የራሱ የሆኑ የተከፈለበት ቁጥር እንዳለ ልብ እንድታደርጉ። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ራሱን የቻለ ቁጥር አለው። ምዕራፍ 2 ራሱን የቻለ ቁጥር አለው። ይሄ እንዲሆኑ ሊያደረገው ጀሮም የተባለው የቤተክርስቲያናችን አባት ነው። ስለዚህ ይህ በሁለት አበይት ይከፈላል። ከቁጥር 1 እስከ ቁጥር 6 ያለው ከቁጥር 1 እስከ ቁጥር 6 ያለው የእግዚአብሔር መሐሪነትና ኃያልነትን ያሳያል። እግዚአብሔር መሐሪ፣ እግዚአብሔር ኃያል፣ በቁጣው ከመጣ መዓትን ያወርዳል፣ በምህረት ከመጣ ደግሞ ምህረትን ይሰጣል። ስለዚህ የእግዚአብሔርን ቁጣና የእግዚአብሔርን ምህረት የሚያሳይ ነው። አምላካችን በመሐሪነቱ ሁላችንንም ይማራል። ከቁጥር 7 እስከ 13 ምናሴ ኃጢአት ማመኑንና እግዚአብሔርን ማመስገኑን ነው። እንግዲህ ኃጢአትን አምኖ ወደ እግዚአብሔር መመለስ ንስሐ ይባላል። ሁላችንም ንስሐ እንድንገባ የሚያስተምረን የመጽሐፍ አይነት ነው ማለት። ስለዚህ እግዚአብሔር በኃጢአታችን ምክንያት እንዳይቀጣን፣ በኃጢአታችን ምክንያት እንዳይቀጣን ኃጢአታችንን አምነን ወደ እግዚአብሔር ልንመለስ ያስፈልገናል ነው። 8ኛው መጽሐፍ መጽሐፈ ዕዝራ ይባላል። ቅድም እንግዲህ ብዙ መጽሐፍትን ጽፏል ያልነው፣ እንደገና ደግሞ በራሱ የሌሎች ታሪኮችን ጽፎ ነበር፣ የራሱ ጽም ጽፏል። ዕዝራ ማለት ረድኤት ማለት ነው። ዕዝራ ማለት ረድኤት ማለት ነው። ጸሐፊው ራሱ ዕዝራ ነው። የተጻፈበት ዘመን በ467 እስከ በዛው ዓመተ ዓለም ላይ እንደተጻፈ ብዙ ሊቃውንት ይስማሙበታል። ምናልባት እስኪ ዝርዝሩን ስናይ እናየዋለን። በ467 ዓመተ ዓለም ከክርስቶስ ልደት በፊት እንደተጻፈ ይነገራል። ይህም ከጽዋዊ እስራኤል ከእስራኤላውያን መመለስ በኋላ የተጻፈ ነው። በኢየሩሳሌም የተጻፈ ነው። ቅድም እንዳየነው በዜና መዋዕል ላይ ማለት ነው። ስለሚመጡት ይዘቱ ስለሚጠተ እስራኤል ወይም ከባቢሎን ምርኮ ስለመመለሳቸውና ስለ ቤተ መቅደስ ድጋሚ ወደ መታነጽ እንደመጡ እውነተኛ አምልኮ መመለሳቸውን ከእግዚአብሔር ጋራ ከአሕዛብ ጋራ ጋብቻ ፈጽመው ነበረ፣ ተቀላቅለው ነበረ። ስለተቀላቀሉ እግዚአብሔር ለሕዝቡ ስላለው ፍቅር ይገልጻል። እስራኤላውያን እንግዲህ ከተሰደዱም በኋላ እዛ ሄደው እንደገና ሌላ ርስት ወይም ደግሞ ሌላ አይነት ሁኔታ ፈጽመው ነበረ ከማይገባቸው ጋር። ስለተቀላቀሉ እግዚአብሔር ምሕረት እንዳደረገላቸውና ፍቅሩ እንደገለጸላቸው በዚህ መጽሐፍ ላይ ይነገራል። መጽሐፈ ዕዝራ 10 ምዕራፎች አሉት። 10 ምዕራፎች ሲኖሩት በ3 አበይት ክፍሎች የተከፈለ ነው። ከምዕራፍ 1 እስከ ምዕራፍ 2 በዘሩባቤል መሪነት የተደረገው የመጀመሪያው ሚጠት ወይም የመጀመሪያው የእስራኤላውያን መልስ ወደ ሀገራቸው ማለት ነው። በ1536 ዓመተ ዓለም በ1536 ዓመተ ዓለም ወደ ሀገራቸው የተመለሱበትን ታሪክ የሚነግረን ነው። ሁለተኛው ከምዕራፍ 3 እስከ ምዕራፍ 6 አምልኮተ እግዚአብሔር እንደገና እንደተስፋፋ አምልኮተ እግዚአብሔር እንደገና እንዳደረጉ በዚሁ መጽሐፍ ላይ አለ። ሶስተኛ ከምዕራፍ 7 እስከ ምዕራፍ 10 ያለው በዕዝራ መሪነት የተደረገው ሁለተኛው ሚጠት ወይም ሁለተኛው መመለስ ነው። በ1445 ዓመተ ዓለም የተደረገ ነው ማለት ነው። ይሄ መጽሐፈ ዕዝራ ላይ ያለው ነው። ታሪክ አለው። በኋላ ታሪኩን አንስተን እንነጋገርበታለን። ቀጥሎ ያለው መጽሐፈ ነህምያ ነው። ይሄ ወሳኝ የመጽሐፍ ቅዱስ ክፍል ነው። ልክ እንደ መጽሐፈ ኢያሱ ይሄም መጽሐፈ ነህምያ ደግሞ ከእስራኤላውያን መመለስ ጋር የተያያዘ ራሱን የቻለ ታሪክ አለው። ኢያሱ እስራኤላውያንን ነፃ ለማውጣት ከሙሴ የተቀበለ ሰውና
ምድርን ርስት ያከፋፈላቸው ፀሐይን በሰማይ ያቆመ እስራኤላውያን እያንዳንዳቸውን በየርስት ያስቀመጣቸው ሰው ነው ብለን መሪ ነው አዳኝ ነው ብለን የኢየሱስ ክርስቶስ አምሳያ ነው ብለን እንደተናገርነው ሁሉ ነህምያም በዚሁ አይነት መልኩ ባልተናነሰ ከታሪክ መጽሐፎች ውስጥ ብዙ ታሪክ ያለው የመጽሐፍ አይነት ነው። መጽሐፈ ነህምያ ይባላል። ትርጉሙ ነህምያ ማለት እግዚአብሔር አጽናኝ፣ እግዚአብሔር አዳኝ ማለት ነው። እግዚአብሔር አጽናኝ፣ እግዚአብሔር አዳኝ ነው ማለት ነው። በሰባ ሊቃናት ኒሚያ ይባላል። ሰባ ሊቃናት እንግዲህ ቅድም ያልኳችሁ ነው። 71 ሊቃውንት ናቸው መጽሐፍ የተረጎሙት። 70 ሊቃናት ተብሎ ይጠራል። አንዱ ለጥር እንዲመች ነው ኒሚያ ተብሎ ይታወቃል። ጸሐፊው ራሱ ነህምያ ነው። የተጻፈበት ዘመን በ446 ዓመተ ዓለም ከክርስቶስ ልደት በፊት ያለ መጽሐፍ ነው። የተጻፈው በኢየሩሳሌም ነው። የተጻፈው በኢየሩሳሌም ነው። የመጽሐፈ ዕዝራ ይዘቱ የመጽሐፈ ነህምያ ይዘት ስለ ኢየሩሳሌም ቅጽር ድጋሚ መታነጽ የኢየሩሳሌም መታነጽ የጸሎትን ኃይልና ነህምያ በማስተዳደር በዕዝራ ካህንነት ህዝቡን በማህበራዊ ኑሮና በሃይማኖት ማገልገላቸውን ይገልጽልናል። መጽሐፈ ነህምያ በዕዝራ ቅድም ብያቸዋለሁ። አቴርሳታ ነው፣ መሪ ነው፣ ቃለ ጸሐፊ ነው። ብዙ ነገሮችን በባቢሎን ስደት ጊዜ ጽፎ የሚገኝ የነህምያ አገልጋይ ነው አብሮ። ስለዚህ ካህን ነው። በሱ አማካኝነት ሃይማኖት ስለጸና የእግዚአብሔርን ኃይል በጸሎት በልመና በተለያየ ሁኔታ እስራኤላውያንን በዚህ አይነት መልኩ የመለሱ ሰዎች ናቸው። ነህምያ በመጽሐፈ ነህምያ እንደምናነበው በምዕራፍ 1 ላይ ስንመለከት በሃይማኖት አልቅሰዋል። እስራኤላውያን እንደገና አለቀሱ። ለምንድን ነው ያለቀሱት? በቀደም ዕለት ብያችኋለሁ። ባላገሮች ሆነዋል። ስደት ቀርቶላቸዋል። በሰው ሐሳብ ይተዳደሩ የነበሩት ሁሉ በራሳቸው ሐሳብ መተዳደር ጀምረዋል። ቤተ መቅደስ ተሰርቶላቸዋል። የማይፈልጉትን ጣዖት ያመልኩ ነበረ። በማይገባ አካሄድ ይሄዱ ነበረ። ልማድ የእግዚአብሔርን የማወቅ የእግዚአብሔር ድምፅ ርቋቸው ነበረ። እግዚአብሔር ለሕዝቡ በቃሉ ያለው ማጽናናት አጥተው በባቢሎን ተማርከው በቃ በጭንቀት ውስጥ ነበሩ። የእግዚአብሔር ድምፅ አጥተው አንዳንዴ እንደዚህ አይነት ነገር አለ። እግዚአብሔር አምላክ እንደው ይህን ዘመናዊ የመገናኛ አውታር ስለሰጠን በጣም እናመሰግነዋለን። እናንተ ለመጽናናት የእግዚአብሔርን ድምፅ ለመስማት የቤተሰቦቻችሁ ችግር፣ የራሳችሁ ችግር፣ እዚህ ያለው የቤት ማስተዳደር ሁሉ ነገር እያለባችሁ ሁሉን እየታገሳችሁ የእግዚአብሔርን ቃል እንድትማሩ እነዚህ ነገሮች ስላሉ ማለት ይሄ ነገር እጅግ ያስለቅሳል እኮ። በስደት ሀገር ሳለሁ እግዚአብሔርን ቃል እንዲሰምቻለሁ። አንዳንዱ ስለ ቤተ ክርስቲያን የማያውቀው ሁሉ እዛ ሲሄድ የእግዚአብሔርን ነገር በደንብ ያውቋል። እናንተ ታውቁታላችሁ። እና የምንጸናበት እግዚአብሔር ስደት ብዙ ጊዜ ያስተምራል። ባይዘው ስደት ብዙ ጊዜ ያጸናል። ክርስቲያንና ሚስማር ሲመታ ይጠብቃል እንደሚባለው በደንብ እንድንጠብቅ የሚያደርገን ይሄ ጉዳይ ነው። እና እስራኤላውያን በስደት ውስጥ እግዚአብሔርን አግኝተው ስለዚህ ቃሉ ጠምቷቸው ስለነበረ የእግዚአብሔርን ቃል ሲሰሙ እስራኤላውያን አለቀሱ። የጻፈው ይሄንን ነገር ነው። ለምን ቀኑ ደስ ይላላ። ባላገሮች ሆነዋል። የእግዚአብሔር ልጆች ተብለው ተጠርተዋል። ስለዚህ አምላካችን እግዚአብሔር ይሄን ስለሚያደርግልን ስሙ የተመሰገነ ይሁን። ስለዚህ ይሄ ነገር አለ። አከፋፈሉን ስንመለከተው መጽሐፈ ዕዝራ 13 ምዕራፎች ሲኖሩት በሶስት አበይት ክፍሎች የተከፈለ ነው። ከምዕራፍ 1 እስከ ምዕራፍ 2 የኢየሩሳሌም ቅጽሮች መፍረስና መታነጽ ነው። ዕዝራ ነህምያ ቅድም እንዳልኳችሁ የንጉሱ ጠጅ አሳላፊ ነው። ፊቱ ሁል ጊዜ በሐዘን የተቋጠረ ነው። በመጽሐፈ ዕዝራ መጀመሪያ ነህምያ ምዕራፍ 1 ላይ እንደምናነበው ጠጅም ሲቀዳ በሐዘን ነው። ሁሉ እንግዲህ መጠጣት ይችላል። ጠጅ ቀጅ ከሆነ ሁሉ ነገር በእጁ አለ ማለት ነው። ጾማውን ይበላል፣ መጠጣት ይችላል፣ መብላት ይችላል። ግን ደስታ አልነበረውም። ምንድነው ሐሳብህ? ምንድነው ይህን ደስታ ያጣህበት ምክንያት ብሎ ሲጠይቀው የኢየሩሳሌም ቅጽሮች ፈርሰዋል፣ የአባቶቻችን መቃብር ሁሉ ጠፍተዋል። ስለዚህ ያንን አንጽጽ ዘንድ እፈልጋለሁ ንጉሥ ሆይ በፊት ሞገስ ካገኘው ብሎ ንጉሱን በጠየቀበት ጊዜ ሂድ የአባቶችን መቃብር አድስ፣ ኢየሩሳሌምንም ዳግመኛ ስራት ተብሎ ተፈቀደለት። ነህምያ ኑ
የእግዚአብሔርን ቤት እንስራ እኛ ባሮቹ ተነስተን እንሰራለን እግዚአብሔር ያከናውንልናል ብሎ የእግዚአብሔርን ማከናወን በመስራት ማግኘት እንደምንችል የገለጸ ሰው ነው። ስለዚህ የመጽሐፍ ውስጥ ይሄ ነገር አለ። ከምዕራፍ 1 እስከ ምዕራፍ 2 የኢየሩሳሌም ቅጽሮች መፍረስና ድጋሚ መታነጽ እዚህ ውስጥ አለ። ከምዕራፍ 3 እስከ ምዕራፍ 6 የአይሁድ ተቃውሞ ቢኖርም ቅጽሮቹ ተሰርተዋል። አይሁድ ድጋሚ ተቃውሟቸዋል እንዳይሰሩ ቤተ መቅደስ እንዳንጹ እንዲያርገዋል። ነገር ግን ታንጿል። ከምዕራፍ 7 እስከ ምዕራፍ 13 ሃይማኖት መመለሱን እስራኤላውያንም በሃይማኖት መጽናታቸውን ይገልጻል። ለምንድነው ከሃይማኖት ርቀው ወይም በተማርከው ስለነበረ የአሕዛብን ልማድ ለምደው ክፍተት ነበረባቸው። እስራኤላውያን ክፍተት ነበረባቸው። በመካከላቸው የሃይማኖት ክፍተት ነበረባቸው። ሃይማኖት ሕጸጽ ነበረባቸው። እግዚአብሔርን የመከተል ልማድ አቁሞ ነበር። ስለዚህ እነዚህ ነገሮች በዝርዝር የሚያስረዳን ነው። ኢያሱም እንደዚሁ አድርጓል እኮ አባቶቻችሁ በግብጽ ምድር ሳሉ በያመለኳቸው አሞራውያንና ጣዖትን አምልኮ ከራሳችሁ አስወግዱ፣ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ እግዚአብሔርን እናመልካለን ብሎ እስራኤልን እንዳጸና ሁሉ በመጽሐፈ ነህምያም ላይ የሃይማኖት ክፍተት ስለነበረባቸው የሃይማኖት ክፍተታቸው የተስተካከለ እንዲሆን ከስደት ከሄዱበት ቦታ ይዘውት የመጡትን ክፍተት እንዲያስተካክሉ ምክር የተሰጠበት ነገር አለ። ስለዚህ እነዚህ ነገሮች በውስጣቸው ተጽፎ ይገኛሉ። 9ኛው መጽሐፈ ዕዝራ ሱቱኤል ነው። ቶሎ ቶሎ ነው የሚሄደው ምክንያቱም የታሪክ መጽሐፍ ዛሬ መጨረስ ስላለብን ባለፈው አቋርጠናል። ሱቱኤል ማለት በግዕዝ ዘሰትየ ማለት ነው፣ ወይም የጠጣ። ሱቱኤል ማለት ሰትየ ማለት ጠጣ ማለት ነው። ስለዚህ ሱቱኤል ማለት የጠጣ ማለት ነው። ዕዝራ ሱቱኤል። ዕዝራ ሱቱኤል የተባለበት ምክንያት ምንድን ነው ብለን ስንል ዕዝራ ቅዱስ ዑራኤል ጽዋ ያጠጣው ነው። ጽዋ ልቦና ዛስተው ለዕዝራ የማስተዋል ጽዋ ያጠጣው ሰው ነው። ካህን ነው። የተጻፈበት ዘመን በ457 ዓመተ ምህረት ከክርስቶስ ልደት በፊት ነው። በ457 ዓመተ ምህረት የተጻፈ ነው። የተጻፈበት ቦታ ኢየሩሳሌም ነው። ዕዝራ በተማረከበት አገር ላይ ስላያቸው ራእዮች ለጠየቀው ጥያቄ የተሰጠው መልስ እንዲሁም ዕዝራ እግዚአብሔር በጸሎት ጠይቆ ልዩ ልዩ መንፈሳዊ ጸጋና እውቀት ተሰጥቶታል። 40 ምዕራፎች አሉት። 40 ቀን ጾሞ ቅዱሳት 40 ምዕራፎች አይደለ 40 ቀን ጾሞ ቅዱሳት መጻሕፍትን እንደጻፈ ይነግረናል። ማለት ሙሴ 40 ቀን ጾሞ ኦሪትን እንደጻፈው ዕዝራም እንደዛው ጽፏል። 13 ምዕራፎች ሲኖሩት በ3 አበይት ክፍሎች ይከፈላል። ከምዕራፍ 1 እስከ ምዕራፍ 3 ዕዝራ ከእግዚአብሔር እና ከቅዱስ ዑራኤል ጋር መነጋገር። ቅዱስ ዑራኤል ማለት ከሰባቱ ሊቃነ መላእክት አንዱ ነው። የብርሃን መልአክ የሚባለው መልአክ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ደም በብርሃን ጽዋ የቀዳና በዓለም ላይ የረጨው መልአክ ቅዱስ ዑራኤል ይባላል። እሱ ደሙን በረጨበት ስፍራና ቦታ ላይ ሁሉ ቤተ መቅደስ ይታነጻል ማለት ነው። ቅዱስ ዑራኤል የብርሃን መልአክ ተብሎ የተሾመ የመልአክ አይነት ነው። መልአክ ነው። ይቅርታ። ከምዕራፍ 1 እስከ ምዕራፍ 3 ዕዝራ ከእግዚአብሔርና ከዑራኤል ጋር መገናኘቱን፣ ከምዕራፍ 4 እስከ ምዕራፍ 7 ስለ አዕማደ ምስጢራት እና ስለ ጻድቃን ስለ ኃጥአን ያየው እናያል። አዕማደ ምስጢራት የምንላቸው ምናልባት በትምህርት ሃይማኖት ስለምትማሩ እኔ እዚህ ጋር መነካካት የለብኝም። አዕማደ ምስጢራት የሚባሉ አሉ። የቤተክርስቲያን መሰረታዊ የኛ የቤተክርስቲያን ምስጢራት፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን፣ ምስጢረ ሥጋዌና ምስጢረ ትንሣኤ ሙታን ዝርዝሩን መምህራችን መላከ ያስተምሩናል ማለት ነው። ከምዕራፍ 8 እስከ ምዕራፍ 13 ስለ ዕዝራ ጾምና ስለተገለጸለት ምስጢር እንደዚሁ በዚሁ መጽሐፍ ላይ ጠቅልለን የምንመለከተው ነው። ሌላው ዕዝራ አሁንም ካልዕ የሚባል ወይም ሁለተኛ መጽሐፍ አለው። ትርጉሙ እንደበፊቱ ነው። መጽሐፉ በዜና መዋዕል ካልዕ ላይ ከምዕራፍ 35 እስከ 36 ቅድም እንዳልነው ጸሎት የተገለጸውን በምዕራፍ 1 በዕዝራ ቀዳማዊ የገለጸው ሲሆን በምዕራፍ 7 እስከ 9 በመጽሐፈ ነህምያ ከምዕራፍ 7 እስከ 8 የተገለጸውን ታሪክ በስፋት እንደገና ይገልጸዋል ማለት ነው።
አከፋፈሉን ስናይ 9 ምዕራፎች ሲኖሩት ከምዕራፍ 1 እስከ ምዕራፍ 2 እስራኤላውያን ከምርኮ መመለሳቸውና ቤተ መቅደስ ማነጻቸውን ቅድም ያለውን ታሪክ ነው የሚደግመው። ከምዕራፍ 3 እስከ ምዕራፍ 4 በዳሪዮስ ፊት 3 ሰዎች በወይን በንጉስ በሴትና በእውነት መከራከራቸውንና ሴትና እውነት ያሸንፋሉ ያለው ነህምያ መሸለሙ ሴትና እውነት ያሸንፋሉ ያለው ታሪኩን በዝርዝር ስንመለከት ያንን እናያለን። ከምዕራፍ 5 እስከ ምዕራፍ 7 በዳሪዮስ ፈቃድ ቤተ መቅደስ መሰራቱን ከምዕራፍ 8 እስከ ምዕራፍ 9 እዝራ ሕጉን ማንበብና የፋርስ ንጉስ ኢየሩሳሌም መውረሩን ይገልጻል። መጽሐፈ ጦቢት ነው ቀጥሎ ያለው 10ኛው መጽሐፈ ጦቢት ይባላል። ጸሐፊው በስደት የነበሩ አይሁዳውያን እንደሆኑ የተናገረ ሲሆን ጦቢት ማለት ሰናይ፣ ልሁይ፣ ጻድቅ፣ ሄር ማለት ነው። ጦቢት ማለት ሰናይ መልካም ማለት ነው። ልሁይ ቆንጆ ማለት ነው። ጻድቅ እውነተኛ ማለት ነው። ሄር ማለት ቸር ማለት ነው። ያማረ ማለት ነው። ልሁይ ማለት ያማረ ማለት ነው። በስደት የነበሩ አይሁድ የጻፉት ነው። የተጻፈበት ዘመን ከ700 እስከ 500 ዓመተ ዓለም ከክርስቶስ ልደት በፊት ነው። እንግዲህ የተጻፈበት ቦታ ነነዌ ነው። የተጻፈው በነነዌ ነው። ይዘቱ በንጉስ ስምልናሶር ጊዜ በስደት የነበሩት አይሁድ ጦቢት የተባለ ሰው ይመክራቸው እንደነበረ፣ የሞቱትንም ሰዎች ተደብቆ ይቀብራቸው እንደነበር፣ በጦርነት አማካኝነት አይኑ ጠፍቶበት በእግዚአብሔር መልአክ አማካኝነት እንዴት እንደዳነ የሚገልጽ መጽሐፍ ነው። ታሪኩን በጳጉሜ 3 የሚነበብ ገድል አለ፣ ድርሳን አለ። የመላእክት ድርሳን ነው የሚባለው፣ የሰማዕታት ገድል ይባላል። ስለዚህ ጳጉሜ 3 የሚነበበው ድርሳን ላይ ይሄ ታሪክ በሙሉ ተጽፎ ይገኛል። ድርሳነ ኡራኤል ማየት ነው። አከፋፈሉ ስንመለከት 14 ምዕራፎች ሲኖሩት በ3 አበይት ክፍሎች ይከፈላል። ከምዕራፍ 1 እስከ ምዕራፍ 3 ጦቢት በበጎ ስራው ያገኘው መከራና ሳራ የተባለች ሴት የጸለየችውን ጸሎት ያያል። በአሳ ሐሞት ነው ለነገሩ ያለው እዛ ታሪኩ ላይ ታገኙታላችሁ። ሌላው ከምዕራፍ 4 እስከ ምዕራፍ 12 ጦቢት በመከራው ጊዜ ልጁን ጦቢያን ወደ ወገኖቹ ቢልከው ቅዱስ ሩፋኤል በሰው ተመስሎ እንዴት እንዳዳነው ጦቢያና ሳምባላጥ የሚባሉ እንትኖች አሉ። እዛው ታሪክ ላይ ታገኙታላችሁ። ከምዕራፍ 13 እስከ ምዕራፍ 14 ጦቢት ለእግዚአብሔር ያደረገው ምስጋናና ለልጁ የመከረው ምክር በዛው መጽሐፍ ላይ እናገኛለን ማለት ነው። 11ኛው የታሪክ መጽሐፈ ዮዲት ነው። የስሟ ትርጉም ዮዲት ማለት ኃይል ማለት ነው። ተጋዳይ ማለት ነው። አሸናፊ ማለት ነው። ዮዲት ምንላት ይቺ ዮዲት ጉዲት አይደለች፣ ሌላ ነች። ጸሐፊዋ በስደት የነበሩ አይሁድ ወይም ጸሐፊዋ አይታወቅም፣ ግን በመጽሐፍ በ80 አሃድ ውስጥ ተካቶ የሚገኝ መጽሐፍ ነው። ጸሐፊዋ አይታወቅም። መጽሐፈ ዮዲት በስደት ከነበሩ ከእስራኤላውያን አንዱ እንደሆነ ይገለጣል። የተጻፈው በ600 ዓመተ ዓለም ነው። የተጻፈበት ቦታ ኢየሩሳሌም ነው። ይዘቱ ዮዲት የናቡከደነጾር የጦር መሪ የሆነው ሆሎርፊሪኖስን ገድላ ወገኖቿ እስራኤልን ነፃ ማውጣቷን ይናገራል። አከፋፈሉ መጽሐፈ ዮዲት 16 ምዕራፎች ሲኖሩት በ3 አበይት ክፍሎች ይከፈላል። ከምዕራፍ 1 እስከ 7 ሆሊፎሪኒስ የጦር ዘመቻና የእስራኤላውያንን ፍርሃት ይናገራል። ከምዕራፍ 8 እስከ ምዕራፍ 15 ዮዲት ይህንን ንጉስ ገላ ወገኖቿን ማዳኗን ይናገራል። ከምዕራፍ 16 ዮዲት ለእግዚአብሔር ያቀረበችው ምስጋናና እረፍቷን ይገልጻል ማለት ነው። ይሄ ከተጨማሪ ወይም ዲዮትሮኒካል ከሚባሉ 5ቱ የቀኖና መጽሐፍ ውስጥ የሚጨመር ነው። 12ኛው መጽሐፈ አስቴር ነው። የስሙ ትርጉም አስቴር ማለት በፋርስ ቋንቋ ኮከብ ማለት ነው። በግዕዝ ደግሞ የተደበቀች ህብይት ማለት ነው፣ ወይም ስውር ሰረገላ ፀሐይ ማለት ነው። አስቴር ማለት የዕብራይስጥ ስሟ ሀዲሳ ነው። አስቴር የፋርስ ባቢሎን ስሟ ሲሆን
በግዕዝ ስሟ ደግሞ ሀደሳ ትባላለች። ጸሐፊው ሀዳስ እንደዚህ ላ ጸሐፊው አስቴር አጎት መርዶኪዮስ ነው። አስቴር አጎት መርዶኪዮስ ነው። መርዶኪዮስ የተባለው ታላቅ ታሪክ የሰራ ሰው ነው። እዚህ መጽሐፍ ላይ እንደምናየው እንግዲህ የተጻፈበት ዘመን በ586 እስከ 464 ከክርስቶስ ልደት በፊት ባለው ጊዜ ሲሆን ይዘቱ ስንባል አስቴር የተባለች እስራኤላዊት የአይሁድ ጠላት የሆነውን የሃማን ምክር በእግዚአብሔር ሞገስ አሸንፋ ወገኖቿን ማዳኗን ይገልጻል። ሁላችንም እናውቀዋለን። እንግዲህ ሃማ የተባለው ክፉ ሰው እስራኤላውያንን ሊያስጠፋ ወይም በእስራኤላውያን ላይ በተንኮል ተነሳስቶ ነበረ። በኋላ ግን መርዶኪዮስ የተባለው ሰው ወደ እግዚአብሔር ጮሆ በጾም በጸሎት እስራኤላውያን እንደዳኑ ሃማ ተሰቅሎ መርዶኪዮስ እንደዳነ በዛ ታሪክ ላይ እናገኛለን። አከፋፈሉ በመጽሐፉ 66 ውስጥ ያለው መጽሐፍ አስቴር 10 ምዕራፎች አሉ። 66 ውስጥ ያለው ማለት ነው። 66 ውስጥ ያለው 10 ምዕራፎች አሉት። በ80 አሐዱ ላይ ግን አንድ ይጨምራል። 11 ምዕራፎች አሉት ማለት ነው። በሶስት አበይ ክፍሎች ሲከፈል ከምዕራፍ 1 እስከ ምዕራፍ 2 አርጤክስስ ሚስቱ አስጢንን ፈቶ አስቴርን ማግባቱን መልከ መልካም ስለሆነች ሚስቱን ፈቶ አስቴርን አስመጥቶ አስገብቷታል። ሃማ ከምዕራፍ 3 እስከ ምዕራፍ 5 በጠቅላይ ሚኒስትርነት ሆኖ እስራኤልን ለማጥፋት ደብዳቤ ጽፎ እስራኤላውያንን ለማጥፋት እስራኤላውያንን ለመጉዳት ያደረገውን ታሪክ በዚህ መጽሐፍ ላይ እናያለን። ከምዕራፍ 6 እስከ ምዕራፍ 10 የሃማ እቅድ መክሸፍና የአይሁድ ከጥፋት መዳን በዚህ መጽሐፍ ላይ ተገልጧል። ልብ አድርጎ በመጽሐፍ አስቴር ላይ እግዚአብሔር የሚል ስም አንድ ጊዜም አልተጻፈም። እግዚአብሔር የሚለው ስም አንድ ጊዜም አልተጻፈበትም። ስለዚህ ዝም ብሎ በነበሩ ወይም በአንድ ወቅት የነበሩ ነገስታት ሃይማኖታዊ ስራ ስለሰሩ ብቻ ታሪኮች ተቀነባብረው በመጽሐፍ ቅዱስ ላይ እንደሰፈሩ ከሚያሳዩን የመጽሐፍ ገጾች ውስጥ አንዱ ይሄ ነው። እግዚአብሔር የሚል ስም አንድ ማናገኝበትም በመጽሐፍ አስቴር ላይ እግዚአብሔር ተብሎ የተጻፈ የለም። በሌሎች መጽሐፎች ላይ ግን ያን በቁጥር እግዚአብሔር የሚለው ስም ተጠቅሶ እናያለን። በመጽሐፍ አስቴር ላይ ግን እግዚአብሔር የሚል ነገር የለም። ስለዚህ ግን ክርስቲያናዊ ተግባር ስለሰሩ ስላደረጉ ይሄ ነገር በመጽሐፍ ቅዱስ ውስጥ ተካቶ እናየዋለን። መጽሐፍ አስቴር ሁለተኛው በ80 አሐዱ መጽሐፍ ቅዱስ ብቻ የሚገኝ ሲሆን መጽሐፍ አስቴር 11 ምዕራፎች ይዞ ከላይ ባየነው መሰረት ያሉትን በስፋት የሚገልጽና የሚደግም ነው ታሪኮቹ። ከላይኛው የሚለየው የታሪኩ መነሻ ህልም ከነትርጓሜ በመጽሐፉ በመጀመሪያና መጨረሻ ላይ ስለሚገልጽ ሲሆን በተጨማሪም በዚህኛው መጽሐፍ አስቴር የእግዚአብሔር ስም ተጠቅሷል። የመጀመሪያው ላይ ምን አላልንም? የእግዚአብሔር ስም አልተጠቀሰበትም ነው። በዚህኛው መጽሐፍ ላይ ግን የእግዚአብሔር ስም ተጠቅሷል። መጽሐፍ አስቴርን ማን እንደጻፈው በትክክል ባይታወቅም የፋርስን ቤተመንግስት ስርዓት የሚያውቅ ሰው እንደሆነ ይረዳል። መርዶኪዮስ እንደጻፈው በብዙ ሊቃውንት ይታመናል ወይም ይተረጎማል ማለት ነው። ይሄ ልዩነት ነው። መጽሐፍ ቅዱስ ጥናት አጥንቻለሁ ስትባሉ የእግዚአብሔር ስም የሌለበት መጽሐፍ የትኛው ነው ብትባሉ መጽሐፍ አስቴር ነው። በ80 አሐዱ ላይ ያለው ግን የእግዚአብሔር ስም ተጠቅሶበታል 11 ምዕራፍ ስላለው። 13ኛው መጽሐፍተ መቃብያን ናቸው። እነኚህ 3 መጽሐፍት ናቸው። መቃብያን መጽሐፈ ዮሴፍ ወልደ ኮሪዮን የሚባሉ ናቸው። እነዚህን ጠቅለል አድርገን እንመለከታቸዋለን ለመጨረስ ስላለብን። መቃቢስ ማለት ጸረ ጠላቱ ቀስት ማለት ነው። በዓለም ላይ ወደ 8 የሚደርስ የመቃብያን መጽሐፍት አሉ። ማን እንደጻፋቸው ግን በውል አይታወቁም። እነኚህ በፍትሐ ነገሥት ላይ የተገለጹ የመጽሐፍት አይነቶች ናቸው። ከ80 አሐዱ የመጽሐፍ ክፍል ውስጥ የሚቆጠሩ ናቸው። አንደኛ መቃብያን ዘመቃቢስ አልዓዛር፣ መቃቢስ ዘመቃቢስ ሞዓብ፣ መቃቢስ ዘመቃቢስ ዘቢንያም፣ መጽሐፍ መቃብያን ራብ፣ ዮሴፍ ወልደ ኮሪዮን፣ ዜና አይሁድ፣ ዜና ስሩ እየተባሉ የሚገለጹ የመጽሐፍ አይነቶች ናቸው። ያው ሽቱን ስለምታገኙ በዝርዝር ታዩታላችሁ። መጽሐፍ መቃብያን ቀዳማዊ አንደኛው መጽሐፍ 16 ምዕራፎች አሉት። የተጋድሏቸውን ይናገራል። ሁለተኛው 15 ምዕራፎች አሉት። ይሄም እንደዚሁ በቤተ መቅደስ ያሉትን በአጠቃላይ ዘርዝሮ የሚያስረዳ ነው። መቃብያን ተብለው የተጠቀሱት መጽሐፍት በትልቁ የአማርኛ መጽሐፍ ቅዱስ ውስጥ ካሉት ከአንደኛ እስከ 3ኛ መጽሐፈ መቃብያን የተለያዩ ናቸው። ታሪካቸውም እንደዚሁ የተለያየ ነው ይዘቱ። በያዝነው መጽሐፍ ቅዱስ ውስጥ ያሉት መጽሐፈ መቃብያን ደግሞ የሚከተሉት ናቸው። መጽሐፈ መቃብያን ቀዳማዊ፣ መጽሐፈ መቃብያን ካልዕ እና መጽሐፈ መቃብያን ሳልስ የሚባሉት ናቸው።
እነኝን በአጠቃላይ እንግዲህ በዝርዝር በዚሁ መጽሐፍ ውስጥ ተገልጸው የሚታዩ ናቸው። አንደኛ፣ ሁለተኛ፣ ሶስተኛ። ከዛ መጽሐፍ መቃብያን ራብዕ የሚባል አለ። ዮሴፍ ወልደ ኮሬዎን ጻፈው የሚባል አራተኛ መጽሐፍ ነው። ምናልባት ይበዛባቸዋል። ትርጉሙ ዮሴፍ ማለት ይጨመር ይደገም ማለት ነው። የኮሬውን ልጅ ዮሴፍ ሲሆን የተጻፈበት ቦታ በኢየሩሳሌም ነው። የጻፈበት ቋንቋ ግሪክ ነው። የተጻፈበት ዘመን በአንደኛው ዘመነ ክርስቶስ ወይም ከክርስቶስ ልደት በፊት እንደሆነ ይታመናል። ከአዳም ጀምሮ እስከ 70 ዓመተ ምህረት የጥጦስ መሪነት ኢየሩሳሌም እስከተወረረችበት ድረስ ያለውን የአይሁድን ታሪክ የሚገልጽ መጽሐፍ ነው። ይህ መጽሐፍ ስለ አዳም፣ ስለ ንጉሥ አንጥንያኮስ፣ ስለ እስክንድሪያ ንግስት፣ ስለ ህርቃሎስ፣ ከአስቴር ንግስና በኋላ ያለውን ታሪክ፣ የሄሮድስ ልጅ አርኬላዎስ፣ ስለ ስምዖን፣ ስለ ቤተ መቅደስና ስለ ሮማውያን ይናገራል። ስለዚህ ዝርዝር መጽሐፍ ያለው ነው። ቀጥሎ ያለው መጽሐፈ ኩፋሌ ነው። መጨረሻው ላይ ደርሰናል፣ አትሰልቹ። መጽሐፈ ኩፋሌም የተከፈለ ማለት ነው። የተከፈለ ማለት ሲሆን መከፈሉም ከኦሪት መጽሐፍ የተከፈለ ነው። ባለፈው ኦሪት ዘፍጥረት አጥንተናል። መጽሐፈ ኩፋሌም ከኦሪት መጽሐፍቶች ጋር ተመሳሳይነት ትርጉም ያለው ነው። የተጻፈው በ1500 ዓመተ ዓለም ነው። ልክ እንደ ኦሪት መጽሐፎች ማለት ነው። ጸሐፊው ማን ነው? ሙሴ ነው። የተጻፈበት ቦታ የት ነው? ደብረ ሲና ነው። ተመሳሳይ ነው ማለት ነው። ስለዚህ እሱም የሚናገረው እንደዚሁ ነው። ስለ ሙሴ ነው። ስለ አርስተ አበው የነበሩትን ዘመን በሱባኤ ይገልጻል። አርስተ አበው የምንላቸው እነማን ናቸው? አዳም፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሴት ወሄኖስ፣ እነኚህ ሄኖክ፣ መላልኤል እንደዚህ የሚባሉ አርስተ አበው የሚባሉት ናቸው። ስለ ያው መጽሐፈ ኩፋሌ 34 ምዕራፎች አሉት። እሱም በአራት የተከፈለ ነው። ከእግዚአብሔር ጋር ሙሴ ተነጋግሯል። በኦሪት ዘጸአት ላይ ያየነው ነው። ከአዳም ጀምሮ እስከ አብርሃም ድረስ ያለውን ታሪክ ይገልጻል። አዳም መውደቁን፣ ከዛ በኋላ ከአዳም በኋላ የኖህ ታሪክ፣ ከኖህ በኋላ የአብርሃም ታሪክ ይቀጥላል። እንደዚህ የሎጥ ታሪክ፣ የአብርሃም ታሪክ እያለ ስለሚቀጥል ተመሳሳይ ነው ከኦሪት መጽሐፍት ጋር ማለት ነው። ከሌላው ከምዕራፍ 18 እስከ 32 የያዕቆብ እና የልጆቹ ታሪክ፣ ይሄንንም ባለፈው መጽሐፍ ላይ አይተናል። ያዕቆብና 11 የያዕቆብ ልጆች፣ 12ኛው ዮሴፍ በስደት ወደ ግብጽ እንደተሰደዱ እዚሁ መጽሐፍ ላይ አለ። ከዛ የሙሴ አነሳስና በግብጽ ያለ ያገኘው፣ ይሄ ደግሞ ኦሪት ዘጸአት ምዕራፍ 3 ላይ ከተጻፈው ታሪክ ጋር ተመሳሳይ ነው ማለት ነው። ሙሴን እግዚአብሔር እንዴት አድርጎ በቁጥቋጦ እንዳነሳሳው እናያለን። እሺ፣ የመጨረሻው መጽሐፍ መጽሐፈ ሄኖክ ነው። ይሄ በመጽሐፍ ቅዱስ ውስጥ የተለየ ነገር እንድትይዙ እፈልጋለሁ። በመጽሐፍ ቅዱስ ውስጥ የመጀመሪያው መጽሐፍ ነው፣ ወይም ከመጽሐፍ ቅዱስ ሁሉ መጀመሪያ የተጻፈው የመጽሐፍ ክፍል መጽሐፈ ሄኖክ ይባላል፣ ወይም መጽሐፈ ሄኖክ ነው ማለት ነው። አዲስ ተሐድሶ ማለት ተሐድሶ ማለት አሁን ዘመናውያን እንደሚሉት ሳይሆን መታደስ ማለት ነው። ካሮጌ ከብልየት ወደ አዲስ መቀየር ማለት ነው። ጸሐፊ ሄኖክ ነው። የተጻፈበት ዘመን በ414 ዓመተ ዓለም ከክርስቶስ ልደት በፊት የነበረ ነው። የተጻፈው በደብረ ቅዱስ ወይም ከገነት ትይዩ ባለች ቦታ ነው። በኦሪት ዘፍጥረት ምዕራፍ 5 ቁጥር መጨረሻው ቁጥር ላይ እንደምናነበው ሄኖክ አካሄዱ ከእግዚአብሔር ጋር ሆነ፣ እግዚአብሔርም ወሰደው፣ በምድር ላይ አልተገኘም። ስለዚህ ሄኖክ ምን አልሆነም ማለት ነው? አንድ ሰው መልሱልኝ። ሄኖክ ምን አልሆነም? አልሞተም። ሄኖክ ምን አልሆነም? አልሞተም። እግዚአብሔር ወስዶታል ወይም ሄኖክ ተሰውሯል ማለት ነው። ኤልያስስ? ኤልያስ ተሰውሯል። በእሳት ሰረገላ እግዚአብሔር አሳርጎታል። ዳግመኛ ሁለቱ አልሞቱም ማለት ነው። ዳግመኛ መጥተው ይመሰክራሉ፣ በሰማዕትነት እንደሚያርፉ የሚነገርላቸው ናቸው። ስለዚህ በደብረ ቅዱስ ወይም ከገነት ትይዩ ባለች ብሔረ ሕያዋን የምትባል ያልሞቱ ሰዎች
በህይወት ወደ ሰማይ ዮሐንስም አልሞተም ይባላል በአበው ትርጉም ሞትን አያዩም ብሎ በዮሐንስ ወንጌል ምዕራፍ 21 መጨረሻው ላይ እንደምናየው ሞትን አይቀምሱ ተብሎ ተጽፏል። ስለዚህ ዮሐንስም አልሞተም እዛ እንዳለ ብዙ ሊቃውንት ይስማሙበታል። ስለዚህ በደብረ ቅዱስ ወይም ከገነት ትይዩ በሆነችው ቦታ ላይ ነው በህይወት ነው ያለው ማለት ነው። ይተዙ ስለ መድኃኒታችን ኢየሱስ ክርስቶስና ስለ ቅዱሳን መላእክት ስለ ጻድቃንና ኃጥአን የሚናገር መጽሐፍ ነው። ስለ ፀሐይ ስለ ጨረቃ እንዲሁም በኖህ ዘመን ስለተፈጸሙ ታሪኮች በአጠቃላይ የሚናገር መጽሐፍ ነው። ይህንን መጽሐፍ በእኛ መጽሐፍ ቅዱስ ላይ ይሁዳ ከጌታን በ30 ብር የሸጠው ይሁዳ ያይደለ የስምዖን ወንድም ይሁዳ ይህንን ታሪክ ገልጿል። በአንድ ምዕራፍ ነው ያለው ባይዘው መጽሐፉ በምዕራፍ 1 ቁጥር 14 ላይ መልእክት የይሁዳ መልእክት ምዕራፍ 1 ቁጥር 14 ላይ ሄኖክ ከአዳም 7ኛ የሆነ ትውልድ አዲስ ትንቢት ተናገረ ብሎ ተናግሯል። መናፍቃን ለመርታት ማለት ነው። እንግዲህ ሄኖክ የጻፈው መጽሐፍ በ66ቱ መጽሐፍ ውስጥ የለም፣ ከ80 አሃዱ ውስጥ ነው። ስለዚህ መናፍቃንን ለመርታት ወይም ደግሞ ተጠራጣሪዎችን ለመመለስ ከሚያስረዳን የመጽሐፍ አይነት አንዱና ዋነኛው የቤተ ክርስቲያናችን መጽሐፍ ነው ማለት ነው። መጽሐፈ ሄኖክ ይሁዳ ጠቅሶት ተናግሯል። መጽሐፍ ቅዱስ ላይ አሁን 66 ውስጥ የለም፣ 80 አሃዱ ውስጥ ግን ቤተ ክርስቲያናችን በክብር አስቀምጠዋለች። ስለዚህ ታሪኩን እናጠናለን ማለት ነው። ስናይ መጽሐፈ ሄኖክ 42 ምዕራፎች አሉት። በአራት አበይት ክፍሎች የተከፈለ ነው። ከምዕራፍ 1 እስከ ምዕራፍ 20 ስለ ቅዱሳን መላእክት ስራ፣ ስለ ደቂቀ ሴትና አጋንንት ስራ፣ ስለ ጌታችን ይናገራል። ከምዕራፍ 21 እስከ ምዕራፍ 26 ስለ ፀሐይና ጨረቃ፣ ስለ ከዋክብት ዑደትና ወቅታዊ ሁኔታ ይነገራል። በዘነዜ ከራሳባተ ጎም ትእዛዙ ለግዚነ ኢየሱስ ክርስቶስ እንዛሎ ነው በዘመነ እንዲህ ብለው አባቶቻችን አበቅቴ ምኑን የሚያወጡት ከዚህ ላይ ወስደው ነው ማለት ነው። ከምዕራፍ 27 እስከ ምዕራፍ 35 ስለ እስራኤላውያን ከግብጽ መውጣትና ካህናት፣ ነቢያት፣ መሳፍንትና ነገስታትን ይገልጻል። ያው በዚህ አይነት መልኩ አለ። አራተኛው ከምዕራፍ 36 እስከ ምዕራፍ 42 ስለ ጻድቃንና ኃጥአን ዋጋና ቦታ ይገልጽልናል። ቅዱስ ሄኖክ ከአዳም 7ኛ የሆነ ትውልድና ሳይሞት ወደ ብሔረ ሕያዋን ያረገ አባት ነው። በረከቱን ረድኤቱን አምላካችን እግዚአብሔር ለሁላችንም ያሳድርብን ይቆየን። በሚቀጥለው የመዝሙር መጽሐፍትን እንመለከታለን ማለት ነው። ያስተማረን የመከረን ቅዱሳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ፈጠኝባችኋለሁ ለዛሬ ይህን መጨረስ ስላለብን ነው። ይቅርታ ይደረግልኝ። ጥያቄ አስተያየት እንዲህ ካላችሁ ያው በውስጥ መስመር ለገኒና ለያይቆብ ማድረስ ትችላላችሁ። በዛ አይነት መልኩ ይደርሰኛል። መልሰን የምንከልስበት ሁኔታ አመቻቻለሁ ማለት ነው። አትሰልቹ። አንደኛ፣ ሁለተኛ ገና አለ መጽሐፍ ቅዱስ የመጽሐፍ ቅዱስ አጠናን ዘዴ ይላል። እያንዳንዱ በምዕራፍ በቁጥር በዝርዝር የምንመለከትበት ትምህርት ይኖረናል ማለት ነው። አሁን ይሄ የመጽሐፍ ቅዱስ ጥናት ነው። ይሄ የዚህ ጥናት ዓላማው ምንድነው? ያጠናኑ ዘዴ ውስጥ የሚያመጣን ነው። በምን ዘዴ እናጠናለን፣ ጥቅስ እንዴት እናወጣለን፣ ተመሳሳይ ጥቅሶች እንዴት ይገኛሉ፣ ወዘተርፈ የሚሉ ትምህርቶች እንግዲህ እግዚአብሔር ባቆየን መጠን የምንነጋገርበት ይሆናል። ዛሬ በፈቀዳችሁት በወደዳችሁት መጠን በኮሚቴው አማካኝነት የተደረገ ልኝ ነገር አለ። ያን ጉዳይ እንግዲህ እግዚአብሔር ፈቅዶና ወዶ በሚቀጥለው ሰኞ እና ማክሰኞ መጠቀም እንጀምራለን። ስላደረጋችሁት ነገር ሁሉ መድኃኔዓለም ኢየሱስ ክርስቶስ ይባርካችሁ። ገኒና ያዕቆብ ጋር የተላከው መልእክት ባለው ሁኔታ ደርሶኛል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ። ተባረኩ። በነገር ሁሉ የምትሰሩትን እየባረከ እየቀደሰ አምላካችን ቅዱስ እግዚአብሔር በምሕረቱ በቸርነቱ ይጠብቃችሁ። እንግዲህ እኛ ማገልገል ይገባናል፣ መስራት ይገባናል። ብዙ መከሩ ብዙ ነው፣ ሰራተኛ ግን ጥቂት ነው ብሏል ጌታ። አዎ ደክመናል፣ ጥቂቶች ነን። ብዙ መስራት የሚገባን ሲሆን እናንተን እንደገና መልሰን እያደከምናችሁ ነው። ቅዱስ ጳውሎስ እኔ እንዳልከብድባችሁ እየሰራው የሰፋው ድንኳን እኖር ነበር ይላል። እኛ ግን ያው እናንተ ከምታደርጉት ነገር አንጻር እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን፣ በረከቱን ረድኤቱን ይስጣችሁ። እናመሰግናለን። ያሉትን ነገሮች በኮሚቴዎቹ አማካኝነት የማስረዳ ይሆናል። ተባረኩ። መልካ ድንግል ወልደ ገብርኤል፣ ቅድም ጠፋችብኝ፣ አጸደ ማርያም፣ ወለተ ስላሴ፣ ሁላችሁንም ዳነ ማርያም ወላዲተ አምላክ በምሕረት በቸርነት ተባርካችሁ ተቀድሳችሁ። አባታችን ክርስትና ስሙ ማን ነው?
አብ ተወልድ አምላካችን እግዚአብሔር በምሕረት በቸርነቱ ይጠብቅልን። ምንቴ ነግረኸኝ ነበረ ማን ገብርኤል ነው ብለኸኝ ነበረ። ይቅርታ ናታኒም ነው እዚህ ጋር ተስፋ ገብርኤል ሁላችሁንም እግዚአብሔር ይባርክልኝ ይቀድስልኝ። ዓለም ማን ነበር አንቺ ክርስትና ሰማለ እግዚአብሔር ይስጥልን እግዚአብሔር ይባርካችሁ ይቀድሳችሁ። ጨርሻለሁ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ይእዜሰ ተመሱት አላድነን ነው ማለት ነው። ሉቁስ መዚያክ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ፍቱሐነ ወንጹሐነ ይረሴክሙ ድሉዋን ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ከማሁ ወእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ ማርያም ወእንተ ማርያም ወእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሠራዬ ኃጢአት ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ይፍቱን